የሚገርመው ሰላትን ልክ ስንተወው አላህም ሱብሓነሁ ወተዓላ ይተወናል። ሰላትን ልክ ስታቋርጥ በአንተና በአላህ መካከል ያለው ሪሌሽንም ይቋረጣል። ልክ ከሰላት ወደ ኋላ መቅረት ስትጀምር ያንተ ሐጃክ ያንተ ፍላጎትም ወደ ኋላ ይቀር ይሄዳል። ሰላት ልክ ወደ ሰላት እንደምትሮጠው ያንተ ፍላጎትም ሐጃዎችም ወደ አንተ ይሮጣሉ። የአላህ ሱብሓነሁ ወተዓላ ግዴታ ስታሟላ ያንተም ግዴታ ይሟላል። መን ለም ዩሰሊ የማይሰግድ ሰው በጣም የሚያሳዝን ሰው ቢኖር ሰላትን የማይሰግድ ሰው። ለምን? አለዚ ላ ዩሰሊ ሰላትን የማይሰግድ ሰውዬ የእስልምናን ሩክንም ያጎላል። ከእስልምና አርካኖች ውስጥ አንዱ ምንድነው? ሰላት ነው። ሰላት هي صلة بين العبد وبين الله በባሪያና በአላህ ሱብሓነሁ ወተዓላ መካከል ያለውን ሪሌሽን የሚያጠናክረው ሰላት ነው። ሰላትን ስተው አላህም ይተውሃል። ሰላትን ስታቋርጥ ያንተ ሐጃዎች እንዳለ ይቋረጣሉ። ከሰላት ወደ ኋላ ስትቀር አላህ ያንተን ፍላጎቶች ምኞቶች እንዳለ ወደ ኋላ ያስቀርልሃል። ይሄ በዱንያ ነው። በአኺራም ሌላ ስቃይ አለው። አላህ ይጠብቀን። አላህ ይጠብቀን። ሰላትን መተው የለብንም ወንድምና እህቶቼ። ሰላት የኛን ወአሙር አህለከ ቢሰላቲ ወስጠብር ዐለይሃ አለ አላህ ሱብሓነሁ ወተዓላ። ወአሙር አህለከ ቤተሰብህን እዘዝ፣ ቢሰላቲ ወደ ሰላት፣ ወስጠብር ዐለይሃ እሱ ላይ አጥብቀህ ያዝ፣ ለራስም አጥብቀህ። ላ ነስአሉከ ሪዝቀን እኛ ሪዝቅን አንጠይቅህም፣ ነሕኑ ነርዙቁክ እኛንን ምንረዝቅህ ይላል አላህ ሱብሓነሁ ወተዓላ። ማ ኡሪዱ ሚንሁም ምን ሪዝቅን ይላል አላህንም በሌላ ቁርአን አያ። ከናንተ ምግብ መጠጥን ሪዝቅን ከናንተ አልፈልግም። ወማ ኡሪዱ አን ዩጥዒሙን እንዲያበሉኝ አልፈልግም። ኢነላህ አለ አላህ እኮ ሁወ ረዛቅ እሱ ነው ራዚቁ ዙል ቁወቲል መቲን የትልቅ ኃይል ባለቤት የሆነው ማን ነው? አላህ ነው። ከናንተ ሪዝቅን አልፈልግም ይላል አላህ ሱብሓነሁ ወተዓላ። ሰላት ቤተሰብህን ራስህንም ጓደኞችህንም ሁሉንም ማዘዝ ያለብህ በሰላት ነው ይላል። ሰላት ትልቅ ዋጋ አለው፣ ትልቅ ቦታ አለው። በዲነል ኢስላም በሰላት አይቀለድም። ሰላትን ትተህ ሙስሊም ነኝም አትልም። ሰላት የእስልምና አርካኖች ምሰሶች፣ ቤት ያለ መሰረት እንደማይቆመው እስልምናም ያለ ሰላት አይቆምም። አርካኑል ኢስላም ኸምሳ ሸሃደቱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃም ሰላህ ወኢታኢ ዘካ ወሶም ረመዳን ሐጅል በይቲላሂል ሐራም። እኚህን ሳታሟላ የእስልምናን ሩክኖች የእስልምና ምሰሶች ናቸው። አላህ ይጠብቀን። ሩክኖቹንም የእስልምና ከኛ የሚፈልገውን ነገር አሟልተው የሚሄዱ ሰዎች አላህ